ከዚህ በፊት የነበረውን የደረሰኝ ማኑዋሊ የታተመውን ደረሰኝ እንዳትጠቀሙ በገቢዎች ሚኒስቴር በኩል አንድ መረጃ ለሁሉም ቢዝነስ ኦነሮች ተነግሯል። አሁን ደግሞ ምንድነው እየተደረገ ያለው? ገቢዎች ሚኒስቴር ከዚህ በፊት ያዘዛችሁት የኪውአር ኮድ ያለው የብርና ሰላም ደረሰኝ መድረስ አለመድረሱን ቼክ የምታደርጉበትን አንድ ዌብሳይት አስቀምጧል። ወደ ዌብሳይቱ ስትሄዱ ክሮም ብራውዘር ላይ ከላይ ሞር ብላችሁ ጻፉ ወይም www.more.gov.et ብላችሁ ጻፉ። አሊያም ደግሞ ሰርች ሜኑ ላይ MOR ብላችሁ ስትጽፉ ሞር ብላችሁ ስትጽፉ ቀጥታ ወደ ዌብሳይቱ ይሄዳል። በስሞል ታደርጉና ሞር MOR ላይ ኢንተር በምትሉበት ጊዜ ቀጥታ ወደዚህ ያመጣችኋል። ሚኒስትሪስ ኦፍ ሬቬኒ ኢትዮጵያ ይላል። የመጀመሪያው ላይ እዚህኛው ላይ ሚኒስትሪስ ኦፍ ሬቬኒ ኢትዮጵያ ብለው ላይ ክሊክ ታደርጋላችሁ። ወደ ዌብሳይቱ ስትሄዱ ይሄን ታገኛላችሁ። እዚህ ጋር ከላይ በኩል QR ኮድ ቬሪፋይምላለ። እዚህኛው QR ቬሪፋይ ላይ ዋንስ ክሊክ አድርጋችሁ በምትገቡበት ጊዜ ቀጥታ ይሄን ታገኛላችሁ። ማኑዋል ሪሲት ቬሪፊኬሽን ነው። ይሄ ምንድነው? ታክስፔየርስ አይደንቲፊኬሽን ነምበር እዚህ ጋር ታስገባላችሁ። ከዛ በኋላ ዋንስ ቬሪፋይ በምታደርጉበት ጊዜ የደረሰውንና ያልደረሰውን ደረሰኝ ያሳያችኋል ማለት ነው። መጀመሪያ እንደምታደርጉት የድርጅታችሁን ቲን ነምበር ታስገባላችሁ። እኔ የኛን አስገባለሁ ለምሳሌ። ስለዚህ እኔ እንደዚህ አድርጌ አስገባለሁ። ዋንስ ቲናችሁን ካስገባችሁ በኋላ ከታች ቬሪፋይ ሪሲት ኦርደርስ ሚላለ ዋንስ እሱ ላይ ክሊክ በምታደርጉበት ጊዜ የድርጅታችሁን ስም ያመጣል። ዋንስ ድርጅታችሁን ስም ከላይ ያስቀምጣል። ከዛ በኋላ ከስር ቲን ነምበራችሁን ነው እንደዚህ የሚያስቀምጠው። then after እዚህ ጋር ያዘዛችሁትን ነው የሚያስቀምጠው። ከታች እንደምትመለከቱት ሪሲት ኦርደሩ 1 ከሆነ 1፣ 10 ከሆነ 10፣ 20 ከሆነ 20 ይልና እንደምትመለከቱት እዚህ ጋር ኦርደር አለ፣ የነምበር አለ፣ ኦርደር አለ፣ ሪሲት ታይፕ አለ፣ ካሽ ሪሲት ኢንቮይስ። እዚህ ጋር በቲኦቲ ጊዜ ነው አክቹአሊ አልተቀየረም ይሄኛው። ይሄን ምንድነው የሚያደርገው? እዚህ ጋር ስትመለከቱ ከላይ not printed ይላል። ኦሬዲ ፕሪንትድ አልሆነም ነው የሚለው። ሌላ ትቀይሩና ለምሳሌ እሱን ታስገባላችሁ። ዋንስ ኮፒ ፔስት ስትሉ እዚህ ጋር ከታች አንዴ ሪሲትን ቲን ነምበራችሁን ካስገባችሁ በኋላ ቬሪፋይ ሪሲት የሚለው ላይ ክሊክ በምታደርጉበት ጊዜ እንደዚህ አድርጎ ድርጅታችሁን ያመጣል። ከዛ በኋላ ያዘዛችሁትን እያንዳንዱን ሪሲት በዚህ ወይ እዚህ ጋር ያስቀምጥላችኋል። ነምበር አለ፣ ኦርደር ነምበር አለ፣ ሪሲት ታይፕ አለ፣ ሬንጅ ይላል። ይሄ ማለት ከዚህ በፊት ማኑዋል ስታሳትሙ ያሳተማችሁትን ቁጥር ከላይ ወደ ታች ያለውን ነገር ወይም የሰጣችሁትን ፔጅ ነምበር ነው እዚህ ጋር የምናገረው። እንደን ይሄ ኦርደር ዴት ነው። ፋይናሊ ስታተሱን እዚህ ጋር ስንመለከት ስታተሱ ኤቭሪቲንግ ምንድነው ብሎ ፕሪንትድ ነው ብሎ አሁን ይሄ ምንድነው የምናገረው? ከዚህ በኋላ ወደ ገቢዎች ጽሕፈት ቤት መሄድ ቀጥታ መውሰድ ትችላላችሁ ማለት ነው። ቢኮዝ አልቋል የሚል ነገር ነው እዚህ ጋር ዌብሳይቱ ላይ ሲስተም ላይ እያሳያለው። ፓድ ነምበር ይናገራል። ይሄኛው ፓድ ነምበር ነው። እያንዳንዱ 5 መሆኑን ነው እዚህ ጋር እንደምትመለከቱት 5 ሪሲት ኢንቮይስ፣ ሪሲት ፐርቼዝ ቮቸር፣ ዊዝሆልዲንግ ታክስ ኦን ፔመንት፣ ማኑዋል ሪሲት ፎር ኤምፕሎይመንት ኦር ታክስ ዲዳክሽን 5 ካሽ ሪሲት ሴልስ ወይም ኢንቮይስ ባት ያለው ማለት ነው። ባት 5 እነኚህ ምንድናቸው? አጠቃላይ የወጡ ፓድ ነምበሮች ናቸው። ሌላኛው እዚህ ጋር ማየት ያለባችሁ ነገር ታክስ ኦቶሪቲ ይላል። ሚኒስትሪስ ኦፍ ሬቬኒ ነው ታክስ ኦቶሪቲ። እንደን ታክስ ሰንተራችሁ የትኛው ነው ብሎን ያስቀምጣል። ሰመን ነው ምስራቅ ነው ብሎን እዚህ ጋር ማየት አለባችሁ። ከዛ በኋላ ሪጅን ይላል። ሪጅኑ አዲስ አበባ ነው። ስትመለከቱ ሪሲት ኦርደር ስላል 5 ኦርደር ነው ያዘዝኩት ወይም ያዘዝነው። 5ቱም ኦርደር ደርሷል። ፕሪንትድ 5 ነን ፕሪንትድ 0 ነው ብሎ በዚህ ወይ ቀጥታ ትሄዱና ፕሪንትድ የሆነውን ከብራንች ወይም ከገቢዎች ጽሕፈት ቤት ወይም ከገቢዎች ታክስ ሪጅን ወይም ታክስ ሰንተር ሄዳችሁ ትቀበላላችሁ ማለት ነው። በእንደዚህ አይነት ወይ በስልክም በኮምፒውተርም ያዘዛችሁትን ደረሰኝ መድረስ አለ መድረሱን የትም ሳትንቀሳቀሳችሁ እቤታችሁ በመሆን ማግኘት ወይም ማየት ትችላላችሁ። ለዛሬ ያለኝ ይሄን ይመስላል። ኤኒ ጥያቄ ከዚህ ጋር ተያይዞ ኤኒ ጥያቄ ካለ በኮሜንት ሴክሽን መጠየቅ ትችላላችሁ። በድጋሜ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ አድርጉ። ቲክታክ አካውንቴንም ፎሎ በማድረግ ቤተሰቡ ነው። ያን ስለምታደርጉ ከወዲሁ ጋር አመሰግናለሁ። God bless you. See you soon. Bye bye.